ከኋላ የመጣ አይና ወጣ ወያለው ሐራም ፉትቦል ይጮታል እንዴ? ይቅርታ ወያለው እስካሁን ለተደብቆ ተደብ ይቅርታ። እኔ እኮ ከአምስት ጨዋታ አራት ሚና አንዱ ድሮ እኮ መጥፎ አይደለም 90 ላይ ነው ያገባነው፣ ግን ያ ጽጌ አልተላጭ። እኔ ተናድጃለሁ። ያ ጽጌ ብቻ እንጂ ቲሙ ኖርማል እኮ ዘጠን መነሳሳቱ አልሽሰለባይነቱ በቃ እስከ 90 ደቂቃ መጋደሉ ምን አለ ካዝሚሮ ይኳስ በጸደቀልኝ ምን ነበር ሼስኮ ማግባቱ አንድ መልካም ነገር ነው፣ ግን በቃ አልተላጭ ያ ሾታ ላይ ላንተ በላኝ ላንተ አሳከከኝ። በቃ እስቲ ድሬድ ሞክር። በቃ ደረደው። በቃ ይቅርብ፣ ይሄ ነገር ይቅርብ፣ ደረደው። በቃ ሻይ ጣንቲማሚ ጨበሬን አቻላለቀም ጨዋታው። እኔ ምን አባቱ ነው የሚሰራው? ዳሎት ያኑላ ሰዓት ምን አባቱ ነው የሚሰራው? የኔ ጥያቄ እሱ ነው። ሴስኮ ተባረክ ከመሸነፍ አድነ ነው። ምን አባቱ ነው የሚሰራው? ያደደብ ዳሎት እስከዛ ድረስ ሲያሞግሱት የማይወድ ሰው ሁሌ እሱ ሲረገጥ መኖር ያለበት ሰው ቢኖር ዳሎት ነው። ሁሌ ሲረገጥ መኖር ያለበት ሲያሞግሱት አይወድም። ካሪክስ ምን ሆኖ ነው እሱን ማዝራዊን እኔ ካዝሚሮ ቢሆን ቢጫ ካርድ ያየው ቆይቷል ይወጣ። በዳሎት ምክንያት ነው ያጣነው ይሄን ነጥብ ዛሬ። ማይረባ ሁሌ ያዙይ ደግሞ እንደው በተገኘበት የሆነ ነገር ቢደረግ ያ ይሄ በቶንዶስ ብቻ አይደለም የሚመጣው ማለት ነው። እሱ ነው አንድ ሙጣንቲን እዚህ ጥሎብን። ሌላው ደግሞ ይረሳውት ነው ኳስ ዝም ብሎ እንደው የተገኘው ኳስ እሺ በማሻማት ተገኛ ጀምሮ እስኪያልቅ ድረስ ዝም ብሎ ማሻማት ካልተሳካኩ ሌላ ነገር እኮ ትሞክራለህ። በሉ ብሎክ ነው እየተጫወቱ ያሉት። አይ ነው ግን ዝም ብሎ አታሽ ማሻማት። አረ ባለፈው እዛ በኦልትራፎርድ ሜዳ እንደዚህ እንተ መስገን አንድ ነጥብ ማግኘታችን አለመሸነፋችን ጥሩ ዋናው ነገር እሱ። ዳሎት ግን የሥራህን ይስጥህ አንተ። አረ በኢየሱስ ዩናይትድ አቸውቷል። አሪቻላል እንዴት ነው ማችሉት? ቆይ እንዴት ነው ማችሉት? እንደ ዌስትሃም አይነት ግን ውጤት ማስጠበቅ የማይችል ቲም በህይወት ይቻላል። ምንድነው ያውላ ሰዓት መጨረስ ትችሉ ነበር። ካውንተር እየሄዳችሁ ምናምን ማን ሼስኮ ገብቶ ምን አይነት ጎል ነው ያገባው? ማኔ ቫምፐርሲ ኬዝ ነው ጭራሽ የማይገባ ጎል። ምን አይነት ፊኒሺንግ ነው! እግዚአብሔርም ማለት ሼስኮን አደንቀዋለሁ። በጣም የሚያምር ጎል ማለት ይሄ ሰውዬ መች ነው የሚቆረጠው? ተከታታይ 5 ጌም ማሸነፍ አቅቷችሁ ነው እናንተ 5 ጌም ሳታሸንፉ እኛ 4 ዋንጫ እንበላለን። ይውላችሁ ልንገራችሁ በስትክክል ስዊ 5 ጌም ሳታሸንፉ 4 ዋንጫ እንበላለን። ምንድነው? እንዴት ነው ማትችሉት? እኔ ግን ደስ ብሎኛል ዛሬ። ማን ዌስትሃሞች ዲዘርቭ ያደርጉ ነበር ማሸነፍ። ዲዘርቭ ጭራሽ አቸው አይገባችሁም ነበር ማለት ነው። ምንድነው? ምን አይነት ሰከንድ አፍ ነው የተመለከትነው? ማን ሰመርቬል ብቻውን ኩክ ሙሉ ቲማችሁን ኩክ አረ ይችላል ሰመርቬል። በስመ ጀማው ብሩኖ ኩኛ ያ ቂጦ ይፈነደደ ማን ነበር የምትሉት? ሙቡሙ ምን አባ ሰው ሰራ ዛሬ ተሰጠ። ነው አለሌ ደንቆሮ ስብስቡ ላይ ማንቸስተር ዛሬ ገብቶልሻል። በአቻ የምትደሰች ከሆነ እናያለን። እስቲ በአቻ የምትደሰት ከሆነ እናያለን። ለልጁ ግን ቅርጽ ፈቅድናል። ጀማው ቢያንስ ትንሽ ተጠገስተሻል። እልም ያለ ደንቆሮ አሰልጣኝ እኮ እንዳለ እኮ እናውቃለን። ለትንሽ ጊዜ ነው እንደዚህ አቋም ተሳየው። አለቀ ጨረሰሻል። ዛሬ ሰጥቶሻል። ዛሬ በአግባቡ ብቻ ባቻ የምትደሰት ከሆንክ በዌስትሃም ወራጅ ቀጠና ባለት የምትደሰት ከሆነ አንተ ደንቆሮ የማንቸስተር ደጋፊ ነህ። ደሞም ታረጋዋለህ እርግጠኛ ነኝ። ደንቆሮ አለ ላይ ደንቆሮ እንደሆንክ አስመስክረሃል። ዛሬ ዌስትሃም ያለሽናት ሰጥቶሻል። ነገ ደግሞ ሰንደርላንድንኛ ነው አያል ቡድን ማለት ሊቨርፑል ነገ ሰንደርላንድን ከዛም በ3 ነጥብ እናደርገዋለን። ጀሞ ይመሻችሁ። መልካም አቻ ሲወጡም አንድ ላይ ሲያሸንፉም አንድ ላይ ሲሸነፉም አንድ ላይ ሲለያዩ እንዳላይ ሆነ እኮ ነገር። እኔ ግን ወደ የምር ግን ማለት ነው እኔ አልገባኝም። ማንቺ እኔ ስጥል ጠብቀሽ ጣልሽ ብቻውን አይሆንም ብለሽ ነው እንዴት ቼለው ወንድሜ ጥሎ እኔ አሸንፋለሁ ከፈለገ ያደነዝ ደደብ ጸጉሩን አይቆረጥ ብለሽ ነው። በእውነቱ
ብቻዬን እንዳላዝን ስላደረግሽኝ አመሰግናለሁ። የምር ከፍቶኝ ነበር ብታሸንፊ ኖር። አይ ማጂ በቃ ያዙዬ የምር እድሜ ዘመኑን ጸጉሩ እንደማይቆረጥ ዛሬ አረጋገጥኩ። በቃ ዛሬ ዌስትሃም ባርሳዩን ዌስትሃም ሴስኮ እድሜ ላይ ሴስኮ በሉ እንደውም እግዚአብሔር ሴስኮ የሆነ በቃ የማይታመን ጎል እኔ እንደዚህ እንደ እሱ ብቻ ነው ጎል ሊያገባው የሚችለው ራሱ የማይታመን ጎል አግብታ አቻ ወጣችሁ 96ኛው ደቂቃ ላይ ማለት ነው። ለማንኛውም እንግዲህ አብረን እንዘን እንግዲህ ምን እናደርጋለን። ነገ ወደ ቋጠሮ እንመለሳለን። ይመቻችሁ፣ ደህና ደሩ። ዘንድሮ የትርፌ ትልቁ ስኬቷ የነበረው ይህንን ቀጫማምና ቅማላም የሆነን ሰውዬ 5 ተከታታይ ጨዋታ በማሸነፍ ማስቆረጥ ነበረ። አልተሳካም። ድጋሚ ይደውሉ ተብሏል። እንግዲህ መስመሩ ተይዟል። ባኮ ድጋሚ ይደውሉ። ድጋሚ የታባከ ነው የምትደውለው። ካሁን በኋላ አይደለም 5 ተከታታይ ጨዋታ ልታሸንፍ ይቅርና 3 ተከታታይ ጨዋታ ታሸንፋት። በቃ አሁን ቴናርጉ የለንደን ክለብን እንደናኩላ በኩርኩም ዱዳ አርጎ ለኳልማ ወራጅ ቀጠና የሚጫወተው ዌስትሃም ዋጋህን ሰጠልኝ። ዌስትሃም አረካኝ ጨጓራቸውን ይላትክልኝ። አንተ ጨጓራቸውን ቦጠልኛል። ደስ ብሎኛል። ጀማው እናንተስ ደስ አላላችሁም? ሼር አርጉና ኮፕሊንግ አርጋችሁ አዳርሱልኝ። የማንም ቀጫማም ለንደን ላይ መጥቶ ቀጫሙን አራግፈን ብሏል አክቲቪስት። ጠዋት ጀምሬ እኮ ነው ቋጠሮ ያዘዝኩት። ገብቷል አይደለ? ቋጠሮ ሲሳካ ታዲያ አናታቸው ላይ ምን ጨፍር ይሆናል? ቪዲዮ አንድ ይቀጥላል። ትረገጣል። መጣው ሃንግማን አቻ ስለወጣ አንቺም አቻ ወጥተሽ ለቶፕ 4 ስፔስ አሪፍ ለሁሉም ቪክትሪ ማለት ባለቀ ሰዓት 94 95ኛ ደቂቃ ላይ ጎል አግብተው አድጉለቱማል። ዌስትሃም ነበር 3 ነጥብ የሚገባው። ምንም ቻንስ አልተሞከረበትም። ይሄ ሰውዬ ማን ነው? ይቀምላል፣ ቀምሎ ይደረጃል። ገና ማን ነው? ድሬድ ነው የሚሆነው። ድሬድ ገባ አይደለ? አድክም የሆናችሁ ሰዎች ማለት 1000 ጌም 1000 ዴይዝ አንቲል ማን ዩናይትድ ዊን 5 ጌምስ ኢን ሮ ሲል ትሰማዋለህ። ገና መቼም አታሸንፉም። መቼም ዌልካም ቱ ዘ ፕሪሚየር ሊግ። እስካሁን እኮ ንቀውሽ ነበር፣ ቡድኖች ንቀውሽ እየገቡ ነበረ ስታሸንፍ የነበረው እድል እየሰጡሽ ስትከበሪ። አሁን እኔ ምጮታሽ 3 ዓመት ሙሉ እንደዚህ ነው ከዌስትሃም ጋር እንደዚህ አይነት እየጮት ያለው ፕሪሚየር ሊግ ላይ ያሉት እንደዚህ ነው የሚገጥሙኛል ማለት ሲጀመር። ሊቨርፑል ራሱ አቅለ መናገር እኮ ማለት ሊቨርፑል ራሱ በሎ ብሎክ እኮ ነው። አንቺ ሚድ ብሎክ አሰቃየሽ ገባሽ አይደለ? ምን ሆነሽ ነው አንድ እኩል ለዩናይትድ ተጫዋቾች ለካሪክ ምርጥ ውጤት አልተሸነፈም። ያ ሰውዬ ግን ይቀምላል። ከዜሮ ነው የሚጀምረው። ገባሽ? ከዜሮ ይላል። አሁን የነገውን ቪዲዮ ዴይ 498 ምናምን የሚለውን ቪዲዮ ማን ሁልሽም ገብተሽ ሪፖስት ይላል። ቤተሰብ ይህን ትበላለህ። ሰበር ዜና ፍራንክ ጸጉሩን እንደማይቆረጥ ተረጋግጧል። ዌስትሃም ከማንቸስተር ዩናይትድ ያደረጉት ጨዋታ 1-1 ተጠናቋል። ፍራንክ በዚህ የውድድር ዓመት ጸጉሩን ለመቆረጥ ዩናይትድ ከዚህ በኋላ የሚቀሩት 12 ጨዋታዎች ውስጥ 5ቱን ተከታታይ ጨዋታዎች ማሸነፍ ይኖርበታል። ከነገ ጀምሮ ፍራንክ ሌላ 1 2 3 4 5 እያለ ድፍን 5 ጨዋታዎች ያስፈልጉታል ጸጉሩን ለመቆረጥ። እጅግ የሚያሳዝን የሚያበሳጭ ውጤት ለማንቸስተር ዩናይትድ። ዛሬ እንደተቃጠልኩት የዛን እየተለጠለጥን በነበረ ታይም ራሱ አልተቃጠልኩም። እግዚአብሔርን እርን ያደረጉኝ። ቆይ ምንድነው ከአራቱ ጨዋታ 4 ካሸነፍነው ጨዋታ ምን የተለየ ጨዋታ ነው ዛሬ የነበረው እንዴ? በጣም ቀላል ጨዋታ እኮ ነው የነበረው። እግዚአብሔርን ደግሞ ሼሽኮ ከገባ በኋላ ምንድነው ኳስ ማይሰጡት? ለምንድን ነው እንዴ? ልጁ አንድ ኳስ አገኘ ገባ። በቃ ክሮስ እንዲደረግለት ነው የገባው አይደል ልጁ እንዴ? አንድ ኳስ ሰጥቶት አገባ። ያ ሁሉ ሰዓት ለምንድነው ክሮስ ማያደርጉለት? ወደ ውስጥ ይዘውን ለመግባት ይሞክራል። ለምን ወጣ ታኩኛ? ለዚህ ይሄ የጠንቋይ ልጅ ነው ደግሞ አንድም ያዘን። ለምን ከዚህ በኋላ አንገቱን አይቆረጥም? አንገቱን ተናገርኩ እኮ አይቆረጣትም። እኛ ቆመን ዘንድሮ ይሄ ሰውዬ አይቆረጣትም፣ ይቀምላታል። የሚያሳዝነው ምን ታውቃላችሁ? ዮንዚማም አብሮ ቀመለ። ይመቻችሁ ብቻ አይቆረጣትም። ተናግሬ ነበር። ይሄ ነው ሲጀመር ቋጣሪያችሁ። የሆነ በተኛበት ላጩት ወይ ድፉት። እኔሽ እንዴት አድርጌ ልቋጥርላችሁ? እንደ ሲቲ ወዳጅነታችን ጠንክሯል።
አልቻልኩም ጋይስ። ይኸውላችሁ ይኸው እኔ እየተጠቃ ነው ዩናይትድ ዛሬ ምን እንደሆነ አላውቅም። ሲገባበት እንደውም በል ይጮታል ብዬ ነበር። ድፉት በተኛበት። ኧረ እባክህ ልታስቆርጥ አይደል? ታገዝኩ እኮ ከአንድ 2 3 4 ጨዋታ ታገዝኩ አይደል? ደካማ ዌስትሃም ቀረህ አይደለ? አዳከመ፣ ለጠበ፣ አስተኛ። እኔ የታባክ ሄጄ ነው አንተ ቅጫም ልታራግፍ የምትሞክረው? ገና ሙሉ ቡድንህን ቅጫም በቅጫም ይሆናል። ይኸው ግልጹ ልንገርህ፣ 5 ተከታታይ ጨዋታ ለማሸነፍ ድጋሚ መወለድ አለብህ የኔ አባት። ድጋሚ ይኸው አዲስ ፕላን ይዤ ልመጥቻለሁ። ከዚህ በኋላ የአንተ ተጫዋቾች ራሱ ቻሌንጁን ከጀመሩት ማለት ነው የኔ ወንድም ቅጫም በቅጫም ነው የሚሆኑት። አይደለም ሊያሳኩት ይቅሩና ቅጫም በቅጫም ነው የሚሆኑት ለማለት ይስ ለፈንጭ ነበረ። እኔ መዘልባውን ዘልባለሁ ማለት ዘልባለሁ። ደሃመርስ እንግዲህ መዶሻዎቹ ጸጉር ቤቱን ዘግተውታል አይቆረጥም ብለው ማለት ነው። ባለቀ ሰዓት እስከ 90 ጠብቃችሁ አንድ። ኧረ በስመ አብ ሼሽኮ ቢያንስ አግብቷል። እና የባለ ጸጉራሙንም ሪያክሽን ላሳያችሁ። አይ ቲንክ ሲገባባቸው ወይ ፊሽካው ሲነፋ ያደረገው ሪያክሽን የሚገርማችሁ። ማን ዩናይትድ 5 ተከታታይ ጌም ላይ ያሸንፍ የነበረው ፕሪሚየር ሊግ ላይ ነው። ያውም ልጁ ጸጉሩ ባለ ጸጉራሙ ማለት ነው ምንም አይነት ኮምፒቲሽን ላይ ብቻ 5 ኢኔሮ ነው ያለው። ግን ዩናይትድ እንደውም አሪፍ ነው ሄዷል፣ በጣም የሚገርም ሄዷል። 5 በተከታታይ ላይ ያሸንፍ የነበረው ፕሪሚየር ሊግ ላይ ነው። የጣለው ደግሞ ላለመውረድ ከሚራገጠው ከዌስትሃም ጋር ነው። ይህንን ደግሞ ፕሪዲክሽን ስሰራ የተናገርኩት ነገር ነው። ግን እኮ አስባችሁታል? 5 ኢኔሮ እኮ በጣም ከባድ ነገር ነው ለቶፕ ላርስ። አሁን ለምሳሌ አርሰናል ነው ቶፕ ላይ ይገኛል የምትሉት። አርሰናል ራሱ አሁን 5 በተከታታይ ጌም ማሸነፍ እኮ አዛ ነው። 5ኛው ላይ አቻ ሊወጣ ይችላል ወይ 2ኛው ላይ አቻ ይወጣል ምናምን ላይ በጣም አዛኮ ነው። እንኳን ለዩናይትድ በዚህ አቋም ሌላ አመት ሊፈጅበት ይችላል። በቃ ይሄ ምን አመት በጣም ብዙ ጊዜ ሊፈጅበት ይችላል። ቶፕ ሆኖ ራሱ ዩናይትድ ቻምፒየንስ ሊግ እኮ አሁንም ሊገባ ይችላል። ግን 5 በተከታታይ ማሸነፍ በጣም ከባድ ነው። አላወቀም እንዴ ልጅ 3 ኢኔሮ ቢልሽ። ሄርከት ኤፍሲ 1 ዌስትሃም 1 ጸጉር መቁረጥ ነበር ያማረሽ። አትርፌስ ያምርሽ ይቀራል። አቻ ስለወጣችሁ ብቻ ማስተዛዘኛ ቅርጽ ነገር አስወጡለት ወይ ከላይ በመቀስ እንጂ ይሄ ሰውዬ ድሬዶ ነው መቅረቱ ነው። እቺ ምክንያት ትርፌ ይሄ ሰውዬ ድሬዶ ነው መቅረቱ ነው ወይም ሹሩቤ ሆኖ መቅረቱ ነው። አልቆረጣትም። ሊቨርፑልያን እንኳን ደስ አላችሁ። አሁን ነገ ካሸነፍን ነጥባችን በስንት ይሆናል? በ3 ይሆናል። ነግራችኋል። ሻምፒዮንስ ሊግ እንገባለን። ትርፌ ግን ይሄን ሰውዬ ወይ አንገቱን ቆርጠሽ ጣይ እንጂ ሙጠንጢስ ይዞብሽ ነው የመጣው። በዚህ ሰውዬ የተፈተንሽ ነው ያለሽ። ይሄ ሰውዬ የሆነ ነገር አድርጉት ወይ ደጋፊዎች ሄዳችሁ ምናምን ነገር በግድ ጸጉሩን በተኛበት ላጭታችሁ ጣሉት እንጂ ማለት ነው። እማይሆን መርገም ይዞብሽ ነው የመጣው። ይሄ ሰውዬ እማይሆን ቅርቃር ውስጥ ነው የከተተሽ። እዛ እንግሊዝ ምናምን ያሉ የማንቸስተር ዩናይትድ ደጋፊዎች ቤቱ ሄደው በተኛበት ላጭተው መጣል ነው። ይሄንን እንደዚህ አይነት ከርሶች አሉ። ብዙ ፉትቦል ከርስ ብላችሁ ሄዳችሁ ሰርች አሉ ከርሶች። የዚህን ሰውዬ ጸጉር መላበሉት ካልሆነ ማለት ነው ቻምፒየንስ ሊግ ሲያምርሽ ይቀራል። እንደዚህ ዋንጫ ምናምን ሲያምርሽ ይቀራል። የዚህን ሰውዬ ጸጉሩ ቶሎ ቁረጡ ሄዳችሁ በግድ። እኔ በውጤቱ ተደሰቱ እዘኑ አይመለከተንም ማለት የኛ ዋነኛ ቋጠሮ የሰውዬ ጸጉሩ እንዳይቆረጥ ነበር። ያ ደግሞ በአግባቡ ተሳክቶልናል። እናንተ ናችሁ አሁን እኛ የሆነ ለዋንጫ የሚጫወትን ቡድን ምናምን ክሪቲሳይዝ የምታደርጉት የዋንጫ ሜንታሊቲ የለም ምናምን እያላችሁ የምትወሩት ማለት ነው። እኛ ለዋንጫ ነው። እናንተ ይህን ሰውዬ 4 ጌም በተከታታይ ማለት በሚገባ ፐርፎርም አድርጋችሁ ትልልቅ ቡድን እያሸነፋችሁ መጣችሁ ይህን ሰውዬ ጸጉር ለማስቆረጥ እንኳን ምን ያህል ፕሬዠር የሆነ አላር ምን ያህል ጫና ውስጥ ናችሁ የሚያስጠላ ጨዋታ እንድትጫወታችሁ ማለት ነው። በስማ ጭራሽ እኮ ስቷችሁ ወደ መጨረሻው እኔ ኖኖ ስፕሪቶ ሳንቶስ በጣም ነው ያሳዘነኝ። እግዚአብሔር ወደ መጨረሻዎቹ አካባቢ የሳቷቸው ጎሎች ዋጋ አስከፍሏቸው እንጂ ጨዋታው እንደዚህ ያ ቤንጃሚን ሴስኮ አጨራረስ የሚገርም እንዳለው ነው ማለት ነው። አይገባችሁም ነበር። በጣም ነው ያሳዘኑኝ። ዋናው ግን እኛ እንትናችን ተሳክቶልናል። እኛ ቋጠሯችን በሚገባ ተሳክቷል። እንደዚህ አይኔ እስኪቀላ ድረስ ቁጭ ብያይቼ ወፍ የለም። እኛ እኮ እየፈተነን ያለው እኮ አለት ድንጋይ እኮ አይደለም ጎበዝ፣ ጠጠር ነው እየፈተነን ያለው እኮ ጠጠር። ልጁ በቃ ጨገረ ልጁ መቼም የሚቆረጥ አይደለም በዚህ አይነት። አረ በአላህ ፍታን አንተ ሰውዬ፣ አረ ፍታን በአላህ። እኛ ተሳቀን ሞተን እኮ በአንተ ምክንያት።
እንዲህ ኧረ ዌስትሃም ኧረ ወይኔ መቤቴ አልደበረኝም። ግን በቃ ሼሽኮ ሲያገባ አማዲያን የመጨረሻ ኳስ 2-2 ይዞ ሲሄድ ሌላ ሙሉ ስከት ወይኔ አቅብጠውን እኮ ነው 4 ተከታታይ ጨዋታ አሸንፈው አቅብጠውን እኮ ነው እንጂ ድሮ ይሄ ውጤታዊ ዌስትሃም ላይ ቅንጦት። አይ ዌስትሃም ሶሊድ ነው። ዌስትሃም ይችላል። እግዚአብሔር ዌስትሃም ሶሊድ ነው። በራሳችን ኮፒ ፔስት በሚመስል የጨዋታ ስታይል ልክ እንደተቀሙ 11ዱም ከኋላ የኛም እንደተቀማ 11ዱም ከኋላ ቦክስ ውስጥ ፈርስት ሃፍ 5-3 ኳስ ነው የተነቋይታችኋልና ቤንያሚን ሼሽኮ እየተጠየቀም ሰምቼ ደግሞ አወራላችሁ። ሲጀመር ይሄ ሰውዬ እያለ ማለት ነው ምንም 5 ጨዋታ ማናሸነፈው። አምናም እንደዚሁ ተከታታይ 3 አሸነፍን፣ 4ኛውን አቻ ወጣን። በቃ ላይፋችን ምስቅልቅል አለ። አሬን ሰውዬ ወይ እንግሊዝ ላኩንና አንድ ነገር እናድርጉ። ይሄ ሰውዬ እያለ ዩናይትድ 5 ጨዋታ ያሸንፋል ብሎ ማሰብ ሞኝነት ነው። እውነት ይሄ ሰውዬ ራሱ ጊንጥ አይደል እንደሆነብን። ወላሂ ወንድ የሆነ ቲም ነው ያለ እስከ መጨረሻው ደቂቃ ድረስ የሚታገለውን የሚጠራውን ማንቸስተር ዩናይትድ ነው ዛሬ ያየነው። አይታችኋል። ላለመውረድ ነው የሚጫወተው። እንዴት ሆኖ እንደሚጫወቱ ዌስትሃም ዩናይትዶችን አይታችኋል። ከቂጣቸው ላብ እየወረደ ነበር እንደዛ ተሟሙተው ሲጫወቱ የነበሩት። ግን ወላሂ ወንድ የሆነ ቲም ማለት ነው። በቃ ወንድ የሆነ ቲም እኔ በጣም ወላሂ እኔ ካሪክ በቃ አንደኛ ቲም ነው እያሳየን ያለው እና በቃ የሚጠበቅ ነበር። ሁላችንም ኤክስፔክት ያደረግነው ለመናገር ዌስትሃም ከወራጅ ቀጠና ነው ያለው። እንዴት ነው የሚጫወቱ ሁላችንም እናውቀዋለን። እና እኔ ጠብቄው ነበር እና እኔ ካሪክ አኩርተኛል። ለምን የቆለጡ አይጨግርም ማለት ነው። ቡድኔ ወደ ቶፕ 4 ተመልሷል። ከዚህ ገገማ ቡድን ላይ 1 ነጥብ ወስዶ ማለት ነው። ላለመውረድ የሚጫወት ቡድን ልክ ቶተናም በሉት አከኩብን ማለት ነው። ለማንኛውም ቡድናችን ግን ወደ ቶፕ 4 ተመልሷል። በመጨረሻ ደቂቃም ቢሆን ቤንያሚን ሼሽኮ እንደዚህ አይነት የሚገርም ሞመንት ፈጥሮ 1-1 በሆነት የተጠናቀቀ ማለት ነው። የሚመቻችሁ ሌላ 5 ጨዋታ ትጠብቃለህ አንተ ሙጠምጢማም የሆነ ሰውዬ ማለት ነው። ይሄ ሙጠምጢም የሆነ ሰውዬ ይሄ ሰውዬ ከመጣ በኋላ ነው ማንቸስተር ዩናይትድ የሆነ ነገር ውስጥ የገባው ማለት ነው። ቢያንስ እኔ አልሸነፍም አቻ ወጥቼ ቶፕ 4ን አረጋግጫለሁ። ነገር ግን አንተ ገና ሌላ 5 ጨዋታ ሴስኮዬ የኔ አባት ከመሸነፍ የታደገኝን ጎል እኔ እንደውም ማቲያስ ኩኛ ሲወጣ ማለት ነው በጣም ተናድጄ ነበረ። ነገር ግን ለምክንያት እንደሆነ ተረድቻለሁ። ቤንጃሚን ሴስኮ ምርጥ ቅያሪ ምርጥ ጎል አግኝተን እንግዲህ ቢያንስ 1 ነጥብ እንኳን አግኝተን ቼልሲ አሸንፎ ስለነበረ ደረጃችንን በልጦን ነበረ። አቻ ወጥተንም ቢሆን ደረጃችንን አስመልሰናል ማለት ነው። ይሄ ሰውዬ ግን መቼም አይቆረጥም። ይሄ ሰውዬ ሁሌ 4 ጨዋታ እናሸንፋለን፣ 5ኛው ላይ አቻ እንወጣለን። እንዲህ ነው ነገሩ ማለት ነው። የዛሬው ጨዋታ ግን እጅግ በጣም ደባሪው ከማይክል ካሪክ ደባሪው ጨዋታ የዛሬው ጨዋታ ነው። ከ5ቱ ጨዋታዎች እጅግ በጣም የወረደው ፐርፎርማንስ የዛሬው ነው። እስቲ እናንተ ምን ተመለከታችሁ? ኮሜንት ሴክሽን ያስቀምጡልኝ። ቤንጃሚን ሴስኮ ምን አይነት ጎል ነው ያስቆጠረው? ምን አይነት የሚያምር ጎል ነው ያስቆጠረው? ማይክል ካሪክ አሁንም በማንቸስተር ዩናይትድ አሰልጣኝነቱ እስካሁን አልተሸነፈም። ዛሬ አቻ ወጥቷል። ያ ሰውዬ ጸጉሩን እንደማይቆረጥ አረጋግጧል። ምን እንደሚሻል እንግዲህ አይታወቅም። እሺ አሁን ያ ሰውዬ ማለት ሌላ 5 ጌም ሊጠብቅ ማለት ነው። ሌላ 5 ተውት፣ ጌሙን ተውት፣ አቁሙና እዚህ ጋር ጌሙን ሰውየውን ያዙና ቁረጡት፣ ጸጉሩን ቁረጡት። ከፈለገም ዝቅ ያድርጉልኝ ካለ ከአንገቱ ይሁንለትና ቁረጡት። እንዴ ዌስትሃም እኮ ማለት እስካሁን ከገጠሟቸው 4-5 ቲሞች እኮ ዌስትሃም እኮ የሌለ ተራው ቲም እኮ የመጨረሻ እኮ ዌስትሃም ጋር ጥሩ ቁጥር የላችሁም። ግን አሁን ባለበት ፐርፎርማንስ ዩናይትድ አይደለም ዌስትሃምን ሲቲን እና አርሰናልም ጋር ሰውየውን ቁረጥ። ታው ጌሙ ጋር አይደለም ይሉና ቁረጡት። አለቀ። ወፍ 1 ፖይንት ሴስኮ አስቆጥሮ አግኝታችኋል። ትልቅ ነው 1 ፖይንት ባይዜ ቶፎር አሁን ቶፎር ያለበት ሁኔታ 1 ፖይንት አልገባችሁም። ግን ጌሙ አይደለም ችግሩ። ቁረጡት በቃ። እንዴ ቢስሚላህ አይደለም ግን አልሐምዱሊላህ
ይሄንስ ማን አየበት እንዴ? አቻን እንደ ሽንፈት ማየት ከጀመርን አልሐምዱሊላህ በቃ ምን ደረገ? ግን ቡዳ በልቶን ነው። በቃ ቡዳ በልቶን ነው። እኔ ግማሽ ተበሳጨለ፣ ግማሽም ደግሞ ይሻላል ብያለሁ። መቼም ለዋንጫ ልማር ነው የምንጫወተው። በዛው በደረጃችን እንቀጥላለን። ፋሚሊ ሴስኮዬ አላህ እድሜ ይስጠው። እንደው በገባ በወጣ ቁጥር እንደው የምትስመው ሚስት ይስጠው። አተረፈን። ምንም ቢሆን ሽንፈት አሁንም እንደረሳን። አንድ የለንደን ቡድን ብቻ ገገመችብን። ሌላውን እኮ እየጠራን ነው እየለጠለጥ ነው እኮ። አፍልቼ ነበር ድሮም፣ ግን መጨረሻ ላይ አማድ ራሱ ያንን ኳስ ምን እንዳደረገው አላውቅም። መጨረሻ ላይ ሴስኮ ግን አተረፈን። ያ ሰውዬ እኔ ለምን አይቀምልም? ምን አገባኝ? ስለዚህ አይመለከተኝም፣ የራሱ ጉዳይ። እሱ ነው እንደውም እንደዚህ እየቋጠርብን ያለው። እንደው ወይ እንደው ወደ አኪራ እንደው ለሰው ግን ክፉ አይመኝም። ግን ፋሚሊ በመሃል ደስታም አለ፣ በመሃልም ያቺ ባለቀ ሳሰል ተቆጥረች። ግን 3 ነጥብ ይገባል ነበር፣ ያስፈልገን ነበር። ግን ይሄንስ ማን አየበት? አልሐምዱሊላህ ማለት ነው። ለበጎ ነው። ለማንኛውም እስቲ በጨዋታ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳረሳ። ግሎሪ ማን ዩናይትድ ለምን ራስታ ይሁን እኛ ምን አገባን? ግን አሁንም ማወቅ ያለብን ሁላችንም አንድ ነገር አለ። ማንቸስተር ዩናይትድ ባለፉት 9 ጨዋታ ተሸነፈም፣ አንድ እኩል አጠናቋል። ግን የፈራ ነው ሆኗል። ዌስትሃም በጣም አስፈርቶን ነበር። ማንቸስተር ዩናይትድ ላለፉት ዓመታት ትልቁ ችግሩ በትንንሽ ቡድኖች በሎው ብሎክ የሚጫወቱ ቡድኖች ነጥብ እያስጣሉት ይገኛሉ። በዛሬም ጨዋታ ዌስትሃም በእንደዚህ አይነት መንገድ ነው። እኔ የዛሬው ጨዋታ ምንም አትመቸኝ፣ በሚያስጠላ ሁኔታ ምንም ከማንቸስተር ይሄ ጎልድን እንደዚህ ማንቸስተር በቃ ማሸነፍ ይገባው ነበር። ምንም ወሬ የሌለው ነገር እንትን ብሏል። ኢንተርናሽናል ቋጣሪ አለ። ለምን በቃ አይቀምልም? ራስታም ከፈለገ ይሰራ፣ ጫካ ገብቶም ከፈለገ ተዋጊም ይሁን፣ እኛ ምን አገባን? ግን ማንቸስተር ዩናይትድ ላይ ትልቅ ተጽዕኖ እየፈጠረ ይገኛል። ይሄ አንተ ፈረንጅም እንደዚህ ይቆጠራል እንዴ? በጥቁር ብቻ ይመስል ነበር እኮ ቋጠሮ። ለማንኛውም በጣም በአስቀያሚ ሁኔታ ነጥብ ጥለናል። መልካም ምሽት።